ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። ምሳሌ 22 ቁጥር 6። ይህ ሂድና የሠራውልህን መስክር ተብሎ በኢየሱስ ክርስቶስ የተሰጠኝን ትእዛዝ በመቀበል የቀረበ ታላቅ ግሩምና ምስጢራዊ የሆነ የእግዚአብሔር ሥራ ታሪኬ ነው። አንድ ሰው መጥፎ ዕድልን እንደ የተወሰነ የዕድል ሥራ አድርጎ ሊወስድና በመሆኑም የሕይወታችንን ክንውኖች መለወጥ እንደማንችል አድርጎ ሊያስብ ይችላል። ለተወሰነ ደረጃ ያህል ይህ እውነት ነው። የእግዚአብሔር ልጅ ክርስቲያንን አስመልክቶ ግን ሕይወቱ በዕቅድ ያለች ናት። ምሳሌ 16 ቁጥር 9። የዚያ ዕቅድ መሟላት ወይም አለመሟላት ግን በአንዳንድ ምክንያቶች ላይ የተወሰነ ይሆናል። ይኸውም የግለሰቡ ወደ እግዚአብሔር መቅረብ፣ የግለሰቡ ስለ ሕይወት ፍጻሜ ያለው አመለካከትና ግለሰቡ የሚኖርበት ህብረተሰባዊና መንፈሳዊ ሁኔታዎች ናቸው። የሕይወት አቅጣጫ አንዳንድ ውጫዊ ከሆኑ ነገሮች ግጥሚያ ይደርስበታል። ውድቀቱ የሚሆነው ግን በአንድ ወይም በሌላ መንገድ ፈቃድህን ስትሰጥ ነው። ይኸውም ለመልካም ወይም ለመጥፎ፣ ለመውደድ ወይም ለመጥላት፣ ለማወቅ ወይም ላለማወቅ ነው። የመታዘዝ ፈቃደኝነት አዲስ ለተወለዱ ክርስቲያኖች ታላቅ ኃይል ሲሆን፣ ያለመታዘዝ ደግሞ ኃጢአተኞችን የማጥፊያ ኃይል ነው። አንድ ሕፃን ብቻውን ሲተው ከሁለት ኃያላት በአንዱ ቁጥጥር ስር ይውላል። ይኸውም በጥሩ ወይም በመጥፎ፣ በትክክል ወይም በስህተት፣ በእግዚአብሔር ወይም በዲያብሎስ ነው። እያንዳንዱ ሰው ከነዚህ ከሁለቱ የሕይወት ኃያላት ግጥሚያ ይኖርበታል። ስለዚህም በየትኛው መኖር እንዳለበት መምረጥ የእርሱ ፋንታ ነው። መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ብሎ የሚናገረው ለዚህ እንደሆነ አምናለሁ። መቼም ለአንድ ሕፃን ልጅ ልብ እጅግ ውድና ቅርብ የሆነችው እናቱ እንደሆነች ሁላችንም እንስማማለን። እናትና አባት የሌላቸው ሕፃናት እናትና አባት ካላቸው ሕፃናት የበለጠ ለዲያብሎስ ውጊያ የተጋለጡና ዕድለቢሶች ናቸው። እናት የሰውነትና የነፍስ ጠባቂ ናት። ነገር ግን ሁለቱንም ላጣ ሐዘኑ እጥፍ ይሆናል። ውስብስብ በሆነ ሁኔታዎች ውስጥ ለገባ ደግሞ እጅግ የላቀ ይሆንበታል። ታሪኬ የጀመረው ከ22 ዓመት በፊት አነስተኛ ኢሞ በምትባል መንደር ውስጥ ነው። ቤተሰቦቼ ከሀብታም የሚመደቡ አልነበሩም። ነገር ግን አባቴ ከአያቴ 42 ሄክታር መሬት የወረሰ ሲሆን ይህም በረከት ዛሬ በቤተሰቡ ታሪክ ውስጥ የማያውቀውን መጥፎ ዕድልን አመጣ። አባቴ በቅርብና ሩቅ በሆኑ ዘመዶቹ በጣም ይቀናበት ነበር። ይህም ለምን እንደሆነ ባላውቅም ምናልባት ሰፊ በሆነው በወረሰው መሬቱ ምክንያት ሳይሆን እንዳልቀረ ገምታለሁ። እናትና አባቴ እንዲሁም ፍቅር፣ ማርጋሬት፣ አማኑኤልና ቼነር ከተባሉት ልጆቻቸው ጋር ደስተኛ ቤተሰብ ሆነን እንኖር ነበር። ወላጆቼ ሁለቱን ሴቶች ልጆች ከወለዱ በኋላ እኔ የተወለድኩት 14 ዓመት ቆይቶ ሲሆን በቤተሰብ ውስጥ ብቸኛ የሆንኩ ወንድ ልጅ ነበርኩ። ከኔም በኋላ ታናሽቴ ቼነር ነበረች። ይህም ለቤተሰቡ እውነተኛ ደስታን አመጣ። ነገር ግን ይህ ደስታን በጣም በመወዳት በምትሳሳልኝ በነበረችው እናቴ ሞት ምክንያት ረጅም አልሆነልንም። እናቴ ሞተችው በጠንቋይ ምክንያት እንደሆነ ተደርጎ ይነገራል። ከ4 ዓመት በኋላ አባቴ ሲሞት እንደገና ጂዶ ተብሎ በሚጠራ የጥንቆላ ሥራ ላይ ሰይጣን ተናዶበት እንደገደለውም ተወራ። ከወላጆቼ ሞት በኋላ 2 ዓመት በኋላ የመጀመሪያዋ ታላቅ እህቴ ፍቅር የት እንደደረሰች በማይታወቅ ምስጢራዊ አጠፋፍ ስትጠፋ፣ ከእርሷ ቀጥላ ያለችው ማርጋሬት ደግሞ አበደች። ይህ ሁኔታ ደስተኛ መሆን በሚገባው ቤተሰብ ላይ እንደ ሰንሰለት የተያዘ ሐዘንን አመጣ። ትምህርቴን ጨርሼ አይተም 2ኛ ደረጃ ትምህርት ቤት ውስጥ ገባሁ። ቀጥሎም እስከ 3 ክፍል ድረስ ከተማርኩ በኋላ ለትምህርት ቤት የምከፍለውንና ለሌሎች ጉዳይ የሚሆነኝን ገንዘብ በማጣቴ ትምህርቴን አቋረጥኩ። ብዙም ሳይቆይ አያቶቼ ሞቱ። የቀብሩ ስነ ስርዓት ከተፈጸመ በኋላ የማላቃቸው ዘመዶቼ ታናሽ እህቴን ቼነርን ወሰዷት። እስከ ዛሬ ድረስ የት እንዳለችም አላውቅም። ከከፍተኛ የእንክብካቤ ጉድለት የተነሳ ወደ አባቴ ቤት ተመልሼ በ13 ዓመቴ ብቻዬን ለመኖር ተገደድኩኝ። በእውኑ የ13 ዓመት ልጅ እንዴት ብቻውን በአባቱ ጠላቶች ከዚያም ደግሞ በራሱ ጠላቶች መካከል ሆኖ ራሱን እየመገበ ሊኖር ይችላል?